ነው የሚመስለው። ህዝቡን ሳይ ነው እኮ የደነገጥኩት። ህዝቡ ህዝብ እንዳይመስልህ አበሻ ከየት መጣ ነው የምትለው። ጨረቃ መስሏል አካባቢው ህዝቡ ተሰብስቦ። ገና ሰው ገና በመኪና እየተጠራ እየመጣን ሲያዩ ደግሞ ሌላ ነገር ቢመስላቸውስ? አስበው እዴ ቀልደኞች እናንተ። ተመችቷችሁ ነው ያኛው አለቀ ስንል ያቺን ሸኝተን እራት ልንበላ አለሀበሻ ሄድን ከመሲ ጋር። ሳራ ቤት ደግሞ ሌላ አጀንዳ ይዘዋል። እኔ ልጆቹን ኬትን አዘጋጅታችኋቸው ይሁን ፈልገዋችሁ ይሁን የሚመጡት ኬት ነው የምታመጧቸው ብዬ ጠየቅኩኝ ማታውኑ። ከዛ በኋላ ሳራ ቤት ደግሞ ሌላ ገብታ ነበር አንድ። እግዚአብሔር ያሳያችሁ። ፈሪ ለእናቱ። አዎ በራሴ ኬዝ ይሰረኝ የዚህ ሀገር መንግስት በሰው ኬዝ። መሲ እንደሆነች አያርማትም። ዛሬ ይህኔ ሌላ ኬዝ ይዛለች። ሌላ ኬዝ ምንም በማላውቀው። ከዛ እኔም ህንድ ፊልም ሰራኋቸው። ህንድ ፊልም ገብቼ መታፈጥ። ወይኔ ማሮቼ እንዴት ናቸው? ሄጅ መሲን አቀፍኩኝ ምናምን። ፖሊሶቹ ሳይመጡም አልኩ። ሲሄዱ እኮ ነው የሄድኩት አውቄ። አሁን የወሰዷት ለምን ነው? እንዴ ራሷን ልታጠፋ ሙከራ አረገቻ። ከመሲም ጋር ሄድም ማለት ነው። ያሳዝናል። ልጁን ዛሬ ሳይዙት አይቀርም። ለህግ እንዲቀርብ እንዲታሰርላት ፈልጋለች። የእውነት ፍቅር አይደለም ልጅቷ፣ እልህ ይዟታል። በቃ ቢትሬድ ተደርጋለች። ገባችሁ? ቢትሬድ ስለተደረገች ከህግ ፊት ቆማ ወይ ታስሮ። እኔ እኮ የሆነ ሰዓት ላይ ምን እንዳለች ሰምታችኋት ከሆነ እኔም እሱም ህግ ፊት እንዲሄድ እኔም ወረቀት ስለሌለኝ ታስሬ ልግባ እሱም ይግባ አለች እኮ። ማን በለፋበት ላይ ማን ህጋዊ ሆኖ ይኖራል? እሷ ለፍታ ራሷን ህጋዊ ሳታደርግ እሱን ህጋዊ ያደርጋለች። እግዚአብሔር ያሳያችሁ። እሷ ህጋዊ ሳትሆን ወረቀት ሳይኖራት እሱን ግን ህጋዊ ያደርጋለች። በሱ ብዙ ዛቻ ማስፈራሪያ ሁላለሁ የሚደርሳት። የእሷ ስሜት ግን ገብቷቸዋል። እህቶች ስትሳደቡ ምንም ስትሉ ነበር አይደል? ታውት ከመሲ ጋር ባለው ኬዝ መሲ እንዲህ አይነት ነገሮች በዝተውባት ጭንቅላቷ መሸከም ከሚችለው በላይ ስለሆነባት ነው። ኤቭሪዴይ ስለሚመክሩ ነው የሚያብዱት። እነ ሳሪ የሚያብዱት ሁሌ ተመሳሳይ ኬዝ ይዛችሁ ስለምትመጡ በዝቶባት ነው መሲ የምታብደው። የልጅቷ ግን ሜን ፖይንት ህመሟ ፍትኋ ሲታሰርላት ነው። እሱ ቢታሰርላት እመኑኝ ስራዋን ቀጥ ብላ ትገባለች። ህመሟ ተክዳለች፣ ተበልታለች። ፍቅረኛ ብላ አምናለች። አብራ ተኝታ ገላዋን ታጥባ ስትመጣ የሚቀርጽ ወንድ ነው ወንድ ነው ወይ? እስኪ እናንተ ነገሩ። አንዳንድ ጊዜ አብራችሁ ጊዜ የምታሳልፉትን ወንዶች ለዩ። በተለይ እዚህ ኤማራት ላይ መልካቸውን አሳምረው። እኔ ፎቶውን ሳየው ደነገጥኩኝ። ፍቅሮች ፎቶውን ሳየው ደነገጥኩኝ። በጣም ረጅም ሰውነቱ ሰፊ የሚያምር ጋርድ ነው የሚመስለው። ቆንጅዬ ጠይ ምናምን የሚያምር መሲ ፎቶውን ስታሳይ። ይሄ ተሰራርታችሁ ተስተካክላችሁ የምትመጡ ወንዶች የበላችሁትን በልታችሁ አትሊስት ስትሄዱ አካሄዳችሁን አሳምሩ። ለሴቶቹ የህይወት መጥፋት ምክንያቱ እንዳትሆኑ። ለምን አንድ ሴት ህይወቷ ቢጠፋ የኤመራት መንግስት አይምሰልክ። እዛ ጋ አንተ ስለሌለክ ስላለክ አይደለም። የኬዙ መንስኤ ሲያነሳ መጀመሪያ ካለህበት አንገትህን ትያዛለክ። ለምን መሰለክ? ስለሞተችዋ ልጅ ብሎ አይደለም የሚይዝክ። ነገ ሌላ ሰው እንዳትገድል፣ ነገ ሌላ ሰው በአንተ ምክንያት እንዳትሞት። ይህንን የተናገሩት በእሷ ብንትወው ነገ ሌላ ሴት ገንዘብ በልቶ እንዲህ አይነት ኬዝ እንዳይፈጠር ስንል ራሱ እንይዘዋለን ያሉት ትላንትና። ከእሷ ውጭ ከዚች ልጅ ውጭ ራሱ ነገ የሌላኛዋን በልቶ ሌላ ታሪክ እንዳይመጣ ስንል እንይዘዋለን አሉ። ኦፍኮርስ ይዙታል። ይችኛዋን ተዋት። ለምን? አንደኛ የሀገራቸው ኢሜጅ ይበላሻል። በእንደዚህ አይነት ኬዝ እነሱ ሀገር ላይ ሰው መሞት፣ ሰው ራሱን ማጥፋት ማለት ከባድ ነው እንዳለ። እኔ እኮ ዜዴ ምን ፎቶ ነው ይለቀቅ የምትይው? በኋላ ላይ እኮ ደንግጣ 10 ጊዜ ቮይስ ትልክ ነበር መሲ ጋር 10 ጊዜ
መስጋ ቮይስ ስትልክ ነበር። እኔ ማሬ እነሱ መቼ እንደሚነቁ አላውቅም። እኔ እኮ ጋይዝ ላይክ አትስጡ አይደለም ማለት ተርፏችሁ ከሆነ ስጡ፣ ከጉድለታችሁ ላይ ግን አትስጡ ማለት ለራስሽ ወረቀት ሳይኖርሽ ለራስሽ በቂ ነገር ሳይኖርሽ ቤተሰብሽን እያስራብሽ ቤተሰብሽ ተቸግሮ ቤተሰብሽ በቂ ነገር ሳይኖረው ምናምን እሱን ያመጣሽበትን የኔ ወርቅ ምን አለ እናትሽ ልጅ ወንድምሽን ብታመጭበት ወንድምሽን አምጥተሽ ስራ ብታስገቢው እሱን ያመጣሽበትን ወንድም መከታ ነበር። ዛሬ ምንም ብትሆኚ ከጎንሽ ይቆም ነበር ወንድምሽ። እንደዛ ማሰብ ብትችሉ ለዚህ ያወጣሽውን ገንዘብ ለዚህ ያወጣሽውን ዋጋ ወንድምሽን እንደ ወንድም ከሌለሽ ያጎት ልጅ ብታመጪበት ስጋ ስጋ ነው፣ ደም ደም ነው፣ ደም ከውሃ ይጠራል። እንደ ወንድም አምጥታችሁ ብታስቸግሩ ስራ አስገቡልን ወንድሜን አምጥቼ ተቸገርኩ ብላችሁ ምን አለ እንደ ወንድም አምጥታችሁ ብታስቸግሩ የእናታችሁን ልጆች የአባታችሁን ልጆች አንድ ማህፀን የተኛችኋቸውን አምጥታችሁ ብታስቸግሩ ምን አለ ጎረምሳ እያመጣችሁ። የእውነት መቼም እንደው አንድ የተቸገረ ዘመድ አተሽ አይደለም ፍቅር ነው ለዚህ ዋጋ ከፍለሽ ይሄን ያመጣሽው ከሰው የማይቆጥር እስማ ዛሬ ነገ አይደለም ግን አንድ ቀን በህይወት ዋጋ ይከፍላታል። ድብና አድርጉ። ዋጋ የሚከፍልበት ቀን ሩቅ አይደለም። እኔ ተርፏችሁ ከሆነ ስጡ ማሮች ስጡ። ተርፏችሁ ኖሯችሁ ከሆነ ችግር የለውም። እኛም ሰተን እናውቃለን። ግን ከጉድለቴ ላይ አይደለም። እኔ ዙሬ ተመልሼ መጣ እንዴ ሰይድ ፋኖ 35 ሌቭል ገባ። ለእኔ ምንም አረ ሳዲያ ነው የሚለው በእናትህ ሰይድና ሳዲያ ላይ ተሸወቂ ሳይድ መስሎኝ ነው። ጆ በቃ ሌብል ያለው ሰው ስታይ በቃ ያፋሽግሻል። የሚወደው ሳይድ መስሎኝ ነው። ደንግጬ ፋኖ የሚለውን እና ሳዲያ የሰጠኸው ለእኔ ስልትይ ነው። ለእኔ ልትይ ነው እና ሳይድ መስሎኝ ነው። ሳዲያ ናት። ታዲያስ ብትሆን ለእኔ አትሰጠኝም እንዴ? ተዋወቂያት። ታዲያ ምን ነው ለእኔ ሲሆን አትሰጪም ማለት ሰጣኝ አታውቅማ። ምን ያደርግልሽ? ሌብል ሳይት አንቺ እኮ ባለ ሀብት ጊፍት ምን ያደርግልሽ? ያርጎች የምን አባ ባለ ሀብት ነኝ? ሳድዬ እኔ ፍቅር ልመርቅሽ እስቲ አንድ ኧረ እባክሽ የመዳም ልጅ ናት። እባክሽ ተፋቻት። 35 ሌብል የሆነ ነገር ስጫት ሳድ ይጋለሽ አይታብሻለች። አይኗ መርዝ ነው። ማዳም ልጅ 35 ሌብል ጆከር እናቴ ነው የመዳም ልጅ ናት። ኧረ እኔ አትስጭኝ አልፈልግም። ይቅርብኝ ማሪ እንዲሁ መርቅሻለሁ። የማዳም ልጅ ከሆንሽ አትስጭኝ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄማ ጄኖሳይድ ነው እንዳትሰጭኝ። የምር የመዳም ልጅ ናት። አይ አልፈልግም ማሪ አልፈልግም። እሺ ውሸቴን ነው ግን ጌመር ነች። አይ ማሪ ተዋት። ሰርተሽ ደግሞ አንቺም ሌላ ጎረምሳ አምጫሉሽ ጌም ተጫውተሽ። ኧረ አንቺ እንትና ቂጧ ነው። ይህ ሰይድ ፋኖ ከታች እየጻፈልሽ ነው። እንኳን ከ31 እሱ ነቅነቅ የለም። ነገ ትቀበልሻለች። አይሁን እኔ ማዳም ልጆች ሆናችሁ ጌምም ተጫውታችሁ ሳንቲም ይዛችሁ ደህና ቦታ ከደረሳችሁ እሷ አትቀበልም። አደራሽን ደግሞ እነዚህ እንዳታመጪ ከኢትዮጵያ ጌም ተጫውተሽ ያመጣሽውን ብር። ማነች እሷ? ኧረች የበሰለች ናት። ኮንኮኗ ያደረቀች አሮጊት ደግሞች እንኳን ከሰው ትበላለች። እንጋ አይደለም ረገሽ ትብላ። ከሰጡሽ ጋር አታድርጊ። እኛም ከሰጡን እንበላለን። እኛ ራሱ አሁን አንቺ ወንድ ቢሰጥሽ ትበያለሽ። ሳይሰጠኝ ራሱ ነጥቄ እበላለሁ። ቀልደኛ ደፋር ነን። ጆከር ኧረ ስሜን አትጥሪ በእናትሽ። ጆከር በእግዚአብሔር እንደው ምንድን ነው? አልተሻለኝም እባክህ። አሁን መድኃኒት እየዋጥኩ ነው። የእኔ አባት ሰላም ነው አለ። ምን ሆነ ነው? ድረሱልኝ አልከኝ። ካምፓኒ ጋራ ተጣልተን ነበር እና አይሲ ሙከየ አምቦባ ጋዝ ከቤቱ ተዋልን እና ሌበር ጋር ሄደን ነበረ። ሌበሮች ደግሞ ስንደውልላችሁ ነው አሉ። ከዛ እስከሚዘውሉ ድረስ ደግሞ ደሞዝ አልሰጠንም።
ምግብ ምናምን የለምና 20 ምናምን ሰው ነን። ሙከየፍ አጠፋብን። ያው በሙቀት እንግዲህ ከሩሙ ውጡ አለን እና ዛሬ አንወጣም ብለን በግድ ቀረን። መፍትሄ ካላችሁ ብለን ነው። የት ናችሁ? ሰጃ። የት ነው ሰጃ? ሰጃ ቻርጃ አጠገብ አካባቢ ማለት ነው። ለቻርጃ 20 ደቂቃ ምናምን ሙምኪን 25 ደቂቃ ቢፈጅ ነው። እና ምዕራቲ ማነው ደሞዝ አልሰጠንም። የወር ደሞዝ ይዞብናል። እኛ ይሄ ነገር ይፈጠራል ስላልን ያኔ እስከዛሬ ረጠብን ተውክልን ካንስሌሽን ስጠን ስንለው እንደውም አንፈልጋችሁም ኢትዮጵያ ነው ምልካችሁ አለ። ሌበር ጋር ሄድን ከሰስ ነው ስንከሰው ደግሞ ከቤት ውጡ አለ። ቤቱ የራሴ ነው ራሴን እኛ ያስኩት ሌላ ሰው አመጣበታለሁ አለ። ፓስፖርታችንን ስጠን ካንስሌሽን ስጠን እኔ ደሞዛችንን ስጠን አለው። ያው እንግዲህ እስካሁን ድረስ ዘወር ብሎ አላየንም። ጋዝ አንቡባ ጠፋብን። ሙከየፍ የለም እስካሁን ድረስ 28 አካባቢ ነን። ሙምኪን እንደዚያ እንሆናለን ማለት ነው። ጋዝም አጥፍቶባቸዋል። ጋዝ የለም፣ ጋዝ የለንም። አይሲ አጥፍቷል። እና ራብ ማለት ፖሊስ ጋር ለምን አትደውሉ? ሾርጣ ባለፈው ሄደ ነበረ። እዛ በር አካባቢ ድረስ እንሄድ ሌበር ጋር ነው ሄዱ አሉን እና ሌበር ጋር ሄዱ እኛ እንደዚህ ያለውን አይመለከተንም አሉን። ሾርጣ ጋር ሄደ ነበረ። ስልክ ደውላችሁ መሄድ ሳይሆን ደውላችሁ ለምን አጠሩም እና ያላችሁበትን ሁኔታ ለምን አታሳዩ? ፖሊስ እኮ አሁን እኛም ጋር ብትመጡ እኛም ፖሊስ ነው እንትን ልንል የምንችለው። ገባክ? አሁን በዚህ ሰዓት ኤሲም እንደተዘጋባችሁ ምግብን ማብሰል እንዳልቻላችሁ ፖሊስ ግን ነው ደውላችሁ ጠርታችሁ ማሳየት እኮ ያለባችሁ። እዚህ ጋር ደግሞ ፖሊስ ጋር ታውቂያለሽ፣ አዲስ ነን ሁላችንም። ምናልባት ጋይስ ሳሪ ሼር አድርጉላት። ሼር አድርጉላት ጋይስ። እስቲ ለሳሪ ፖሊስ ጋር ቢደውሉ እንደሚሻል መሰለኝ። ለሳሪ ሼር አድርጉላት። ስንት ናችሁ? አባቴ ታፕታፑን ቶ 21 22 21 ከቤት ውጭ እያለን ነው። አሁንም አላቸው እያለን ነው። እና ደግሞ እዚህ ጋር መመሰለሽ እኛ የፈራ ነው እስካሁን ታግሰናቸዋል። እዚህ ጋር ችግር እንዳይፈጠር ሀበሾቹ እኛ ታግሰናል። አፍጋኒ ነው ሙዲሩ አፍጋኒ ነው። እኔ እስካሁን ድረስ ታግሰናል። እየተመካከርን ስበሳችን ማለት ነው። እዚህ ቦታ ላይ ደግሞ የሆነ ነገር መደረግ ስለማይችል ከዛማ መውጣት የለባችሁ። ይኸውላችሁ ደሞዛችሁ ሳትወስዱ ህግ የያዘው ጉዳይ ከሆነ ከሳችኋል አይደል? ከሰናል። ዛሬም ሄደን ነበረ ሌቨር ጋር ከጁማ ዕለት አካባቢ ሄደናል። እነሱ ደግሞ ምን አሉ ሲስተም ጋር እንደወረደ ነው